ተናገር እንጂ ማኔ ዋይ ለኔ ለኛል እንጂ ታዲያ ለማን ነው የምናገር? ለአንተ እኮ ነው የምናገረው። ምን አባታችን ነው የምንሻላችሁ? ቆይ ምንድነው? ቆይ ችግራችን ምንድነው? እኔ ምንም እኮ ሊገባን አልቻለም። አይተመምሪ ለራሳችሁ ሰላም አታችሁ፣ ለሰው ሰላም ለበንደሩ ሰላም እኮ ነሳችሁ። ምን ላድርግ? ብረም ይኸው ስገባ እኮ በነገር ነው የምትቀበለው። ዋይ ዝም በል በቃ ዝም በያች ባልቻ ዝም በል እስቲ አንቺ ማታጥሽ ምንድነው? ቆይ ችግራችሁ ምንድነው? ቆይ አይገርማችሁ እንዴ? ዘላለም ቡጥቡጥ ጫጫታ ትንሽ ይሉኝታ አልተፈጠረባቸው እንዴ? አይሰለቻቸው እንዴ? ትንሽ ሰው ምን ይለናል እንኳን አትልም እንዴ? ይሉኝታ ጠፋባቸው እንዴ? ይገርማል እኮ አሁን አረጋኝ ነው ላጅ። እስቲ ሌላ ይቅር፣ ለዚች እንኳን አንድ ፍሬ ጨቅላ ልጃችሁ ትንሽ አታስቡ እንዴ? ትንሽ አታዝኑ? ለምን ወለዳችሁ? ቆይ ባትወልዱ አይቻልም እንዴ? ለዚህ አሁን ቆይ አንተ ባልቻ ለሷ አሁን ለዚች ልጅ አባት ነው የምትባል አንተ ነው እንዴ የምትባል? እቦት ነው እንጂ አሁን አረጋኝ ነው ላችሁ። ለዚህ ለከብቶች የሚጥሉት አይነት እቦት ነው እንጂ ቁራለ እንዴ ባልቻ? ምን ቅር ይለኛል? እኔ ቆረቃ ደረቀላ አርግልህ እኮ ሞት ነው በቃ። ዝም ብላ ጮላቃ ምን አባት ከዚህ ጮላቃ አንቺ ዝም እንጂ ዝም በይ በቃ። አሁን ነይ እስቲ ሚሚዬ ነይ ሚሚ ዋይ ደነዘዘች እኮ ልጅቷ። ምንም እኮ መስማት አትችልም። ለነሱ ጫጫታ አቀ ነው ምንም አትችልም። ነይ አይተሽ ሚሚዬ ነይ እናቴ ነይ ምትይ ነይ ምታ ነይ ዋይ አሁን እቺ ልጅ አታሳዝናችሁም? አይተመምሪ አትገርማችሁም? እቺ ልጅ ኧረ ምን ታርግ ፈረደባት። አሁን እቺ ልጅ ሚጣሏት ደግሞ ስማ ሚጣ ሆናችባት እንደዚህ ገና ሚጣ። አይዞሽ ተመልከቱ እስቲ አሁን ለዚህ ተማረች ነው የምትባል እቺ ልጅ ወይስ ተማረረች ነው የምትባል? ምን ታርገው መከራዋን አየልለት እንዴ በነገር አሁን የመማሯ ነው በዚህ ዶክተር ነው የምትባል። ተመልከቱ እስቲ አያችሁ አይተመምሪ በዚህ ደግሞ ተመልከቱ እስቲ አሁን ለአስተማሪ ለተሰጣቸው ጥያቄ ለኔ ልጅ የመለሰው መልስ ከብቶቹ ወደ በረታቸው ዳሽ ለሚለው ለኔ ልጅ ከብቶቹ ወደ በረታቸው ገቡ ነው ያለው። ለዚች ግን ከብቶቹ ወደ በረታቸው ተንጫጨው። ምን ታርገው ለነሱ ጫጫታ እኮ ምን ታርግ ብላችሁ ነው አሁን አረጋኝ ነው ብላችሁ እንደው መከራዋን አየች እኮ ምን ታርግ ብለህ ነው ደግሞ አያችሁ። እዚህ ልጅቷም መስኮቱ አንጫጫቻለች ዘጋች እኮ ለማለት ነው። አሁን አረጋኝ ነው ብላችሁ አይተመሪ እሱ አሁን ቀጥታ መገዘት ይችላሉ አይችሉም? ንገሩን ብቻ። መገዘት ስትል እንዴ ዋይ መገዘት ይችላሉ አይችሉም? ለዚህ ብቻ እንቅጭ ብቻ እንግሩን። እሱማ ተፈጣሪ እኮ የተሰጠ ክህነት ጸጋ ነው። ለቀባብስ የነቢ በአላፍ በቷር ምሞ ወይ ተቦ አፈሏል መጽሐፍ እኮ። በጣም ጥሩ ለዚህ ይችላል ማለት ነው። አዎ በጣም ጥሩ መገዘት ይችላል ማለት ነው። ስለዚህ በጣም ጥሩ ቀጥታ አሁን ግሎመል የለ ዘባዝንከ የለ ምን የለ ቀጥታ ወይ ለነሱ ለባልቻና ለብርቅ አፋቸው ቁልፍ ያርጉልን፣ ወደኛ ጆሮአችን ድፍን ያርጉልን። በቃ አይቻልም። ቆይ እንደሱ አይደለም። እስቲ እንደው እኔ መገዘቱ ቀላል ነው ከተቻለ በቃ ገዝቷ መገዘቱ ይቻላል። ምን ችግር አለ? እና ታዲያ ግን እስቲ እንደው ተመገዘታችን በፊት እንዲህ ነጋ ጠባ የሚያባላቸውን ነገር እንደው ሁለቱንም ጠይቀን ለመጨረሻ ጊዜ ከዛ በኋላ ዓለም ድር ለሰማይ ነው ገዝታለሁ። ወይ መጨረሻ ምን መጨረሻ አላቸው? ለነዚህ መጨረሻ ነው እኮ የሚጠሩሽን እነዚህ ተነሱ። ያው አዳምጠኝማ ግድ የለም። እስቲ ቆይ አንድ ጊዜ እንደው ለመጨረሻ ጊዜ ዛሬ እንስማቸው። ከዛ በኋላ እኔ ገዝታለሁ። ትሰማላችሁ? ባልቻ አንቺ ቡርቄ ትሰማይለሽ? ለመጨረሻ መቼ መጨረሻ አይላችሁም ለእናንተ። ለመጨረሻ ጊዜ ዛሬ ምን እንደሆነ ችግራችሁ ዝርዝር አርጋችሁ ግልጽ አርጋችሁ ትነግሩናላችሁ። አይቻልም እንዴ? መጀመሪያ እስቲ ባልቻ ለተባልቻ እንጀምር። አዎ ባልቻ ጀምር። ለመጨረሻ ጊዜ በቃ እስቲ መጀመሪያ አይቶ ባልቻ ምንድነው ችግራችሁ? እስቲ ዝርዝር አርገ ምክንያታችሁ ምንድነው? ለዚህ የሚያባላችሁ ነገር እህል አጣችሁ ወይስ ምንድነው ችግራችሁ? እስቲ ግልጽ አርገ ንገረን። ተናገር እንጂ ማኔ ዋይ ለኔ ለኛል እንዴ? ታዲያ ለማን ነው የምናገር? ለአንተ እኮ ነው የምናገር። ለኔ ለኛል እንዴ? ተናገር እንጂ እስቲ ተናገር። አይ ማለት መጀመሪያ እኔን ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት እስኪ እሷን ጠይቋትና
ተበደልኩ የምትለውን ለምን አትናገርም? እስኪ ትናገር። በጣም ጥሩ። አንቺ ብርቄ ሰማሽ? እስቲ አንቺ ተናገሪ። ምንድነው ችግርሽ? የተበደልሽ ነገር ካለ የተቸገርሽ ነገር ካለሽ እስቲ ግልጽ አድርጊሽ ነገር ይዤ በቃ በቃኝ 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 እኔ በቃኝ። ምንድነው የበቃሽ? የበቃሽ ነገር በደንብ ነገረኝ እንጂ በቃኝ ብቻ ምንድነው? በቃ እኔ ከሱ ጋር መኖር አልፈልግም። በቃኝ። አዎ የት አባሽ ነው የምትሄጂ? ለባልቻ ጥለሽ ነው እንዴ የምትሄጂ? ሌላ አማረሽ እንዴ ወንድ ልትተኝ ልትቸረመጪ አንቺ? እንደሱ ማለት አይደለም። በቃ እኔ ረስቶኛል ማለት ይቻላል። በቃ ማ ለባልቻ ለአንቺ ረሳሽ? አዎ ረስቶኛል። በቃ ምንም ትዝ አልለውም። ዋይ አንተ ባልቻ እውነቷን እንዴ ሰው ያለች ረሳኛለች? እውነቷን እንዴ ረስታታል እንዴ? እኔ አትበለኝ እንጂ 10 ጊዜ ለኔ ይለኛል እንዴ? ምን አይነት ለራስህ እኮ ነው የምናገር። ቆይ ገብረ መድህን እኔ እሷን እንዴት ነው የምረሳው? ብረሳ እንዴት እሷን እረሳታለሁ እኔ? እሺ ታረሳት። እሺ ስማ ንገረን እስቲ ማን ነው የሚባል ስማ ብርቄን። ዋይ አንቺ አጭበርባሪ መቼ ረሳሽ? ረሳኛል አልሽኝ እንዴ? ነገሩ ወዲህ ነው። ነገሩ ሌላ ነው እናቴ። ነገሩ አዎ ወዲህ ነው እናቴ። አንተ መምሪ ደርሶ ማልበት እንደ ነገር ውስጥ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ኧረ ነገር ውስጥ የሚሄደው እንደው ነገሩን ነው የምልህ። እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው። ቆይ እስቲ ማነሽ ብርቅዬ፣ ያው እነሱም እናቶችሽ ናቸው፣ እኔም በሆነ አባትሽ ነኝ፣ እነሱም ወንድሞችሽ ናቸው። እስቲ ነገሩን ግለጥለጥ አድርጊውና ተናገሪ። በኋላ መፍትሄ እንፈልግለት ይሻላል። አይሻልም? ተናገር እንጂ ምን ዝም ብሎ መነፍረቅ ብቻ። እኔ ረስቶኛል ያልኩት በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው። በቃ ዋይ ልክ እንደኔ ነው። ለእኔም እኮ ደስ ይለኛል ለግድግዳ ዞሮ የመተኛት። አሁን አረጋኝ ነው እላችሁ ለድሮ ጀምሮ ለእናቴ ወድ ጀምሮ ራሱ ለግድግዳ ዞሮ መተኛት ነው ደስ ይለኝ። መፍቱ ነው እኮ። ቆይ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞሮ መተኛ? ለምን እቅፍ አታረጋትም? መጀመሪያ አናቅም እንዴ እቅፍ ስታረጋት? ለምንድን ነው አታቀፋት?